ሰላም እንዴት ናችሁ? እኛ በአማይ ፊኒሽንግ ሰራተኞች ነን። ይህ የምታዩት ደግሞ ጥንቅቅ ብሎ ጽድት ብሎ ያለቀው ቤት ቱሉ ዲምቱ አካባቢ ወደ ዓለም ባንክ የሰራ ነው የኮንቴክስትራ የእድሳት ስራ ነው። ይህ የምታዩት እንግዲህ መጀመሪያ ላይ እንዴት እንደነበረ እንድታዩት ነው። ይሄ አሁን መጀመሪያ ላይ ተሰርቷል። ኮንቴክስትራው ግን ከጊዜ ብዛት ኮንቴክስትራ ርጭቱ እየረገፈ ስለተቸገሩ በእንደዚህ ያው ገተሩ የምታዩት ነጭ ሆኖ ሙሉ ረግፎ ነው። እናም ሙሉ እድሳቱን ነው የሰራ ነው። ይህ እድሳቱ እንግዲህ ጥንቃቄ ይፈልጋል። ያው የመጀመሪያውን በትክክል ማንሳት ትሪት ማድረግ ስለሚፈልግ ትንሽ እንደ አዲስ ስራ አይደለም። ጥገና ወይም እድሳት ስራ ትክክለኛ ትዕግስት ይፈልጋል፣ ጥንቃቄ ይፈልጋል እና በዚህ መልኩ ሰርተን አስረክበናል። እንግዲህ የምታዩት አሁን ፕራይሜሪ እየቀባ ነው። ኮንቴክስትራ ትንሽ ስቴፖቹ በዛ ያሉ ናቸው። ኮንቴክስትራ ስራ ከሌላው ስራ ትንሽ ለየት ያለ ነው። ውበቱ ያምራል። ኮስቲ ነው። ይሄው እንደምታዩት እንግዲህ ስላቦቹ እነዚህ አኮፍክፈው የተነሱት ናቸው ሙሉ የተቆረቆሩት። በዚህ መልኩ ፖቲ ግሬ ፖቲ ከእንደገና ቻክ አድርገ ነው የተነሳውን ፓርት ነው። ከዛ በኋላ ፕራይመሪ ቀብተን ከዛ በኋላ ርጭት ያደረግነው። ከዛ በኋላ ቀለም ባርኒሽ ይቀጥላል እንደ ስቴፑ። በዚህ መልኩ እንግዲህ ቆንጆ አርገን ሰርተን አስረክበናቸዋል። እናንተም ከፊኒሽንግ ጋር ተያያዥነት ያላቸው ስራዎች ካሏችሁ ይደውሉልን። የሰራናቸውን ስራዎች መታችሁ ማየት ትችላላችሁ። አድራሻችን አየር ጤና አካባቢ ነው። በኃላፊነት በጥንቃቄ ሰርተን እናስረክባችኋለን። ለምንሰራው ስራ ሙሉ ኃላፊነት እንወስዳለን። እጅግ በጥንቃቄ ነው የምንሰራው። በዚህም ደግሞ ብቁ የሆኑ በየስራ ዘርፉ ባለሙያዎች አሉን። እንግዲህ እንደምታዩት ቴራሱን ቅድም ያያችሁት በዚህ መልኩ ጥንቅቅ አድርገን አሳምረን አስረክበናቸዋል። ይህ ካለቀ በኋላ ያለው ቪዲዮ ነው። ስለዚህ ስራዎች ካሏችሁ ይደውሉልን። ከፊኒሽንግ ጋር የተያዙ ስራዎች ጂፕሰም ቦርድ፣ ቻክ፣ እንደዚሁ ፍሬም፣ የጂፕሰም ዲኮር ስራዎችን፣ የቀለም የውጭ ውስጥ ቀለም ስራዎችን፣ ከሴራሚክ ጋር የተያዙ ሴራሚክ፣ ግራናይት፣ እነዚህ ከሱ ጋር የተያዙ ስራዎችን እንሰራለን። ኤሌክትሪክ እና ሳኒቴሪ ከነ ዝርጋታ ገጠማ ድረስ እንሰራለን። ስለዚህ ደውሉልን። ሼር፣ ላይክ በማድረግ እንደዚሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በትዕግስት ስላያችሁ አመሰግናለሁ። መልካም ጊዜ። ከሞት ከኮነኔ አመኜ የጌታ መሆኔ ነገር ግን ጸጋው መዳኛዬ አይደሎይ ደግሞ አስተማሪ